ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም እንደተለመደው እንግዲህ አንድ ኦንላይን በነፃ ሰርቬዎችን እየሰራችሁ ገንዘብ የምታገኙትን ዌብሳይት ልጠቁማችሁ ነው የመጣሁት። ይህ ዌብሳይት ሰርቬቲክ ይባላል። ሰርቬቲክ ይባላል። ለዚህ ሰርቬቲክ.com ብላችሁ ስትፈልጉ እንዲህ አይነት ዌብሳይት መጀመሪያ ላይ የምታገኙት የጌት ፔድ ፎር ቴኪንግ ኦንላይን ሰርቬይ የሚል ሰማያዊ ራይት አይኮን ያላት ፔጅ ትመጣላችኋለች። እሷን ክሊክ አድርጋችሁ እንደተለመደው ሌሎች የሰርቬይ ዌብሳይት ላይ እንዳሳዩዋችሁ አይነት ሳይን አፕ ታደርጋላችሁ። This is survey. ይሄ ነው ሰርቬቲክ የሚባለው። ይህ ሰርቬይ ምንድነው የሚያደርገው? በቅድሚያ የሚጠይቃችሁን ኢንፎርሜሽን ሙሉ ለሙሉ ከሞላችሁ በኋላ አክቹአሊ ይሄ ምንም በሀገር ምናምን ነገር የሚገድበው ነገር የለም። ፔመንት ሜተድ የሚፈልገው ፔፓል ነው። ፔፓል ታስገቡለታላችሁ ነው። ፔፓል ሳይሆን የእንትን ይቀበላል። ዊዝድሮዋል ሜተድ የራሳችሁን ባንክ አካውንትም ማስገባት ትችላላችሁና የባንክ አካውንታችሁን ካስገባችሁ በኋላ እዚህ ፕሮፋይላችሁ ላይ መታችሁ ነው ያንን የዊዝድሮዋል ሜተድ የምታስገቡት። እንደዚህ አይነት መልኩ ፕሮፋይላችሁን፣ ስማችሁን፣ ኢሜይላችሁን፣ ስልካችሁን ምናምን ነገር ካስገባችሁ በኋላ then እዚህ KYC መጨረስ አለባችሁ። ቻሌ እዚህ KYC ብዙ እንደሌሎቹ በመታወቂያ ምናምን ኮንፊርም የሚያደርገው ነገር የለም። ባንክ አካውንታችሁን ኦር ደግሞ ፔፓል ምናምን ነገር ይጠይቃችኋል። እነዛን የፔመንት ሜቶዶችን ይጠይቃችኋል። እንደዚህ ታስገቡለታላችሁ። KYC ብሎ እንግዲህ ያስቀመጠው ይሄንን ነውና እንዴት ነው ስራውን የምትሰሩት? ሬጂስተር አድርጋችሁ ከጨረሳችሁ በኋላ ታስኮችን ያመጣላችኋል። ዳሽቦርድ ላይ ነው ያሉት ታስኮቹ። እነዚህን ታስኮች ያው ዩር ሰርቬይ ቢሎ ብሎ ከታች ያመጣል። then አንደኛውን ሰርቼ ላሳያችሁ እንዴት እንደሚሰራና ከላይ የምታዩት እዚሽ ጋር የምታዩት እኔ እስካሁን ድረስ የሰራሁት ነው $222.7 ይላልና በጣም ኮሚትድ የሆነ ሰው በቀን ውስጥ እስከ 50 60 70 80 100ም ሰርቶ አሪፍ ኮኔክሽን ካላችሁ $100 ሰርታችሁ መዋል ትችላላችሁ በዚህ ሰርቬቲክ ሰርቬይ ዌብሳይት እና አሰራሩን ላሳያችሁ። ከዚህ ዳሽቦርድ መጀመሪያ አካውንት ክሬት አድርጋችሁ የምትፈልጉውን ነገር ከጨረሳችሁ በኋላ ዳሽቦርዳችሁ ላይ አለ። ከዛም በኋላ እንደዚህ ምን ታደርጋላችሁ? ስታርት ሰርቬይ የምትላለች እያንዳንዱ ዋጋ ተለጥፎባችኋል። እያንዳንዱ ሰርቬይ ማለት ነው። ሄዳችሁ ወደ ዌብሳይቶች ነው የሚወስዳችሁ ስትነኩ ማለት ነው። እና እንትን አለው ልክ ክሊክ ስታደርጉ ስቴፖች አሉት። ያንን ስቴፖች ተከትላችሁ በዛ በሚጠይቃችሁ ስቴፕ መሰረት መጨረስ መቻል አለባችሁ። የመጨረሻው አንድ ላስት ፔጅ 1 ደቂቃ ላይ ቆዩ ይላል። ላይ 1 ደቂቃ ተቆያላችሁ። ከዛን አሁን እቺኛዋ $0.5 የምታስገኝ ሰርቬይ ነች የመጀመሪያዋ ማለት ነው። ሌትስ ጎ ስታርት ሰርቬይ የምትሏን ካለ ከዛ በኋላ እንደምታዩት እዚህ ጋር ቼክ ስቴፕ ብሎ ፎር ደን ኮምፕሊት ሰርቬይ ይላል። ከዛም በኋላ በሬድ ደግሞ እነዚህ ማስጠንቀቂያ ናቸው ማለት ማድረግ ያለባችሁ ግዴታችሁ ማለት ነው። hello user you must be stay for 1 minute on the last page ይላል otherwise your payment reduced by the team። 1 ደቂቃ ማትቆዩ ከሆነ ፔመንታችሁ በቲሙ በሜምበሩ ሊዘገይባችሁ ይችላል ኦር ደግሞ ላይ ከፈላችሁ ይችላል። ስቴፑን እዚህ ጋር እንትን ብሏል። ስቴፕ 1 ብሎ
ያው እንደዚህ አይነት ቺኛን ናው ኮምፕሊት ሰርቬይ የሚለውን ስትነኳት እንደዚህ አይነት ነገር ትመጣለች። እቺ ሊንክ ነች። ከእንደዚህ ውስጥ አንደኛውን ሊንኩን ትነካላችሁ። ሰከንድ ስቴፕ ሌላ አናደር ሊንክ ይመጣላችኋል። እሱን ትነካላችሁ፣ ሪዳይሬክት ያደርጋችኋል ወደዛ። ከዛም በኋላ ስቴፕ 3 እንደገና ዌብሳይት ቪዚት የምታደርጉት ዌብሳይት አለ። እሱን ያንን ሊንክ ትነኩና አራተኛ ላይ መጨረሻ ላይ እንደዚህ አይነት ፔጆች አሉ። እነሱ ላይ የመጨረሻው ዌብሳይት ፔጁ ላይ ማለት ነው ሌሎች ሊንኮች የሚነኩ ሊንኮች ከመጡ ያንን እየነካችሁ ትሄዳላችሁ። ኖት ይላል እዚህ ጋር ማስታወሻ ብሎ on for the last step you need to stay for 1 minute otherwise task money not added to in your wallet ይላል። ዋሌት እዛ የከፈታችሁት ነው። በኋላ ተመልሰን የኔ 227 ነጥብ ምናምን ነው አይደለ? እቺ 0.5ቷን አድ ያደርጋታል ታያላችሁ ማለት ነው። ሶ ሌትስ ጎ ናው ኮምፕሊት ሰርቬይ የሚለውን እንነካለን። ከዛም በኋላ ወደ ሌላ ዌብሳይት ሪዳይሬክት ያደርገናል። ከዛን ተመሳሳይ የሆነው ቅድም በስቴፕ መሰረት እነዚህ አረንጓዴዎች ዌብሳይት ሊንኮች ናቸው። ያንን ሊንክ ከነዚህ ውስጥ ከአራቱ አንደኛውን ትነኩና ክሊክ ታደርጉና ሪዳይሬክት ወደሚያደርጋችሁ ዌብሳይት ትሄዳላችሁ ማለት ነው። አይ ቲንክ እንግዲህ እኔ ይሄን ዌብሳይት ትንሽ አጠራጥረዋለሁ። ወጣም ወረደ ግን በጣም ኢንጌጅድ ሆኜ ስሰራ ነበረ። at the end of the day ምን አደረኩኝ እኔ እንደዚህ አይነት ሰርቬይ ኦንላይን ሰርቬዎች ፔመንት ያላቸውን ሰርቬዎች ሲሰሩ ለእናንተም ልጠቁማችሁና ሪቪው ስለ ሰርቬው የተሰጠ ሪቪዎችን ኮሜንቶችን ምናምን ነገር በትክክል ይከፍላል፣ ምን ያህል ሰው ፓርቲሲፔት አድርጎ ምን ያህል ሰው ሳቲስፋይድ ሆኗል፣ ፔመንቱ የእውነት ዴሊቨርድ ይሆናል ወይ ምናምን ነገር የሚለውን ሪቪዎች ውስጥ ማየት ትችላላችሁ። የሚሰጣቸውን ሬቶች ቼክ ማድረግ ትችላላችሁ። በነገራችን ላይ እኔ አሁን እንደዚህ እዚህኛው ፔጅ ላይ ይሄንን ነክቼው ይሄን ያህል ከቆየ ምን አደርጋለሁ ወደ ሰርቬው መለስና ሬሲቭ አደርጋለሁ። ምንድነው የምታደርጉት መሰላችሁ? በራሱ በእንትኑ ዌብሳይቱ ምክንያት እንደዚህ ሌት የሚያደርጋችሁ ቶሎ ሪዳይሬክት የማያደርጋችሁ ከሆነ ወደ ኋላ ተመለሱና ወደ ሰርቬው እቺኛው ነው አይደለ 0.5ቷ እቺ አሁን ትከፍታለች ማለት ነው። ሪፍሬሽ አድርጓል። እዚህ ነው ሪፍሬሽ ይኸው ኮምፕሊት ይላል። እዚህ ጋር ይኸው ኮምፕሊትድ ብሏል። 0.5 አድ አድርጓል። የቱ ላይ 227 ዶላር አልነበረኝ 228.2 ዶላር ሆነልኝ ማለት ነው። 0.5 ጨምሮልኝ። ሶ እንደዚህ ያደረጋችሁ within a minute ማለት ነው ኮሌክት አድርጋላችሁ። ትንሹ 0.3 ዶላር ነው በአንድ ሰርቬይ የምታገኙት። አንዳንድ ጊዜ ብዙ አስኪዷችሁ ላይሰጣችሁ ሁላ ይችላል። አይ ዶንት ኖ ከምን ቢያችግሩ ምን እንደሆነ አናውቅም፣ ግን እንደዚህ አይነቱን ጃምፕ ታልፉትና የሚከፍተውን እየሰራችሁ ትሄዳላችሁ። ግን እንደዚህ በቀጥታ እንደዚህ እየሰራችሁ ሂዱ። እያለፋችሁ 5 እየመረጣችሁ እንዳትሰሩ። እዚህ ላይ ለእናንተ የተዘጋጀውን እንዳለ በመደዳ እየሰራችሁ አለስ እምቢ ካላላችሁ በስተቀር ማለት ነው። ለአንዴና ለመጨረሻ 0.31 ሰርተን እዚህ ስታርት ሰርቬይ እንለዋለን። ሙሉ ስቴፕ የሚያስኬደንን ሰርተን እንደ ቅድሙ የመጨረሻው ፔጅ ላይ 1 ሚኒት ቆዩ ነው የሚለን። ይሄው እስከ አራተኛ ስቴፕ ድረስ ሂዱ ነው የሚለን። ከዛ ና ኮምፕሊት የሚለውን እንነካለን። then ይሄም አሁን ፌል አድርጓል። ኦኬ ተመልሷል። ሁለተኛ ላይም ሌላ ሊንክ መጥቶልናል። ስለዚህ ቺኛዋን ከነዚህ ከአራት ውስጥ አንደኛው ሊንክ ከኮንሲደሪንግ CRM ማርኬቲንግ አውቶሜሽን ጆብ ዊዝ ባችለር ዲግሪ ሪሌሽን ከዚህ ርዕስ ጋር ሪሌትድ የሆነውን ሊንክ እንነካለን። ከዛም በኋላ እንደገና ወደ ሌላ ሪዳይሬክት ያደርገናል።
እዛ ስንት ነው የነበረኝ 228.2 ዶላር ነው አይደለ? እቺን 0.3 ሲጨምር 228 ዶላር ይሆንልኛል ማለት ነው። አናዘር ሊንክ የመጨረሻዋ ሊንክ እቺ ነች። እቺን እንነካለን። ይሄው የመጨረሻው ዌብሳይት ቪዚት ዌብሳይት ይላል። እቺን የመጨረሻዋ ነው ዌብሳይት ቪዚት እናደርጋለን። እዚች ላይ 1 ደቂቃ እንቆያለን ማለት ነው። ይሄ እስከ መጨረሻው ስቴፕ ድረስ ወስዶናል። ይሄውን ፌል አድርጓል ማለት ነው። አላደረገም አክቹአሊ ከፍቶልናል። እዚህ የመጨረሻዋ ፔጅ ላይ እንቆያለን ማለት ነው። 1 ደቂቃ እንቆያለን። የመጨረሻዋ ፔጅ ላይ ለ1 ደቂቃ ያህል እንቆይና እዚሁ የምትሰሩት ላይ በሞባይል መስራት ትችላላችሁ። ባይዘይ አካውንቱን ክሬት አድርጋችሁ በሞባይላችሁ መስራት ትችላላችሁ። ፒሲ ካላችሁ በፒሲያችሁ ላይ እንደዚህ ስራ ያላችሁ ስራችሁን እየሰራችሁ ጎን ለጎን ይሄን ከፍታችሁ ጎን ለጎን ይሄንን መስራት ትችላላችሁ። እና ስለ ዌብሳይቱ ቀደም ልነግራችሁ ያሰብኩትን ልጨርስላችሁ። ስታርት ሰርቬይ ቺኛን 0.3 አሁን አድ ያደርግልን ኮምፕሊትድ እንዲል እዚህ ጋር ሪፍሬሽ እናደርጋለን። እንደነገርኳችሁ አሰርቶ ላይሰጣችሁ ላይ ይችላልና ይሄው ኮምፕሊትድ ብሏል። ኦሬዲ ሰጥቶናል። ቀደም 228.2 ዶላር ነበረን። አሁን 228.5 ዶላር ኖሮናል ማለት ነውና ይሄንን በዚህ ዌብሳይት ላይ ስንት ሲደርሱ ነው ማውጣት የምችሉ? ዊዝድሮዋል ሊሚት አለው እዚህ ጋር ፔአውት ትሬሾልድ ብሎ ያስቀመጠው አለ። እኔ 46% ኦሬዲ ተጠግቻለሁ። 499 ዶላር ሲደርሱ ዊዝድሮ ማድረግ ትችላላችሁ። በሞላችሁት ዊዝድሮ ሜተድ ወደዛ ቀጥታ የባንክ አካውንታችሁ ጋር ሊሆን ይችላል። እዚህ ጋር እንደምታዩት ዊዝድሮ ስለው for add request you not have enough amount ይላል። ይሄው በቂ አማውንት የለህም 499 ዶላር መድረስ አለበት ዊዝድሮ ለማድረግ ይላልና እና ምንድን ነው የታዘብኩት በዚህ ዌብሳይት ላይ አክቹአሊ የሆነ በቃ ሞቲቬት ሳልሆን ቀርቼ ነው የቆምኩት እንጂ ይሄኔ እንትን ብየው ነበር። ሌሎች ቶሎ ቢከፍሉ እንትኖች አሉ፣ ዌብሳይት ሰርቬይ ዌብሳይቶች አሉ። እነሱን እየሰራው ስለሆነ ይሄንን ለጊዜው ሆልድ ያደረኩት። ፕላስ ደግሞ ሆልድ ያደረኩበት ምክንያት ሪቪውን ስመለከት አልከፈለንም የሚሉ ሰዎች ስለበዙ እንትን አደረኩኝ። በቃ ሜቢ ታይሜን እንትን ብዬበት ላይከፍል ይችላል፣ የሚከፍሉ ብዙ ዌብሳይቶች ስላሉ ላይከፍል ይችላል በሚል ራሴን ያዝ አደረኩኝ። ከታች ግን እንደምታዩት ፔመንት ዴሊቨሪ የሆነላቸው ሰዎች ሙቭ ያደርጋል ዲስፕሌይ አለ። እሱናትም ውሸትም ሊሆን ይችላል አናውቅም። ግን ፔመንት ሪኩዌስት ካደረጋችሁበት ሚኒመም ከ20 ቀን እስከ 38 እስከ 49 ቀን ድረስ ፔመንት ዴሊቨሪ የሆነበት እንትን ነው። ስለዚህ ያን ያህል ቆይቶም እዚህ ላይ ታይሜን ዲቮት አድርጌ ምናልባት ላይከፍል ይችላል ብዬ ስላሰብኩኝ ግን ቶታሊ አቆመዋለሁ ማለት አይደለም። ቀስ በትርፍ ሰዓቴ ነገ እንዳልጸጸቱበት ምናምን ነገር በትርፍ ሰዓቴ እየሰራው 499 ዶላር ደርሼ ዊዝድሮዋን ሞክራታለሁ ማለት ነው። እስካሁን ድረስ በዚህ ላይ ዊዝድሮ አድርጌ አልሞከርኩም። እንትን አደረገኝ ሪቪውን ሳይ ትንሽ እዚህ ላይ ታይሜን እንትን በጣም ሞር የማጥፋቱ ጉዳይ ትንሽ
ሞቲቬት አልሆንኩምና ለዛ ነው ሆልድ ያደረኩት። ሰዎችንም ኢንቫይት ማድረግ ትችላላችሁ። ሰዎችን ኢንቫይት ስታደርጉ ደግሞ እዚህ ቲም የሚለው ውስጥ ከነሱ የምታገኙት እዚህ ጋር አሁን አንድ ሰው ኢንቫይት አድርጌ ፔንዲንግ ስታተስ ፔንዲንግ ይላል። እነዛ ሰዎች $52.6 ሰርተዋል። እኔ ከዛ ሪፈራል ኮሚሽን ከዚህ ከተሰራው ላይ 5.26 ኮሚሽን ያስብልኛል which means ወደ 10% I think ወደ 10% ምናምን ኮሚሽን እያሰበልኝ ይሄዳል ማለት ነው። ይሄው እዚሽ ጋር 10 ይሄው ዴር ዩዘር ይላል ቲም ኮሚሽን 10% earning of each member ይላልና ከእያንዳንዱ ከጋበዛቸው ሰዎች እነሱ ከሰሩት 10% ከነሱ ዲዳክት አይሆንም፣ ግን ፕላትፎርሙ ከራሱ የሚጨምርላችሁ 10% አይደለ። በዚህ ጉዳይ እኔ እርግጠኛ አይደለሁም። ከዚህ ዌብሳይት ላይ ዊዝድሮ አላደረኩም፣ ግን ገና እየሰራሁት ነው ያለሁት። ግን እዛ ጋር ያየሁት ሪቪው ትንሽ እንትን ስላላለኝ ያዛርገዋለሁ፣ ግን እየሰራሁት ነው። ሰዓት ያላችሁ ሰዎች ማለት ጎን ለጎን እየሰራችሁ ኦኬ ነገ የማትጸጸቱበትን ታይም 1 ዊክ ማክሲመም 1 ሳምንት ታይም ሰጣችሁት ሰርታችሁ ይሄን $499 ደርሳችሁ ፔመንት ሪኩዌስት አድርጋችሁ ቼክ ማድረግ ትችላላችሁ። ስለዚህ በቀጣይ ደግሞ እኔ ገንዘብ እያገኘሁባችሁ ያሉ ይሄ በጣም ይፈጥናል። እንትኑ ማለት በአንድ ቀን $100 ሰርታችሁ ልትውሉ ትችላላችሁ። እንደዚህ አይነት $150 ሰርታችሁ መዋል ትችላላችሁ። ኢት ሚንስ ሎት እንግዲህ አሁን ባለው ኤክስቼንጅ ሬት ትልቅ ነው $150 በቀን ሰርቶ መዋል ማለትና ስለዚህ እኔ ይሄንን በ2 ቀን በ3 ቀን በ2 ቀን ከምናምን ነው ሌሎች ስራዎችን እየሰራሁትና እናንተም ሰርታችሁ ሞክሩ ትላለው። የዛሬ ሪኮመንዴሽን ይሄ ነው፣ ግን በጣም ዲፔንድ አትሁኑ። ይሄንን ከዚህ በፊት ያሳየኋችሁ ሰርቬይ በትክክል እኔ ዊዝድሮ አድርጌ ያረጋግጥኩባቸውን ሰርቬይ የሰራሁላችሁ እነሱን እየሰራችሁ ጎን ለጎን ይሄንንም እያያችሁ ሂዱ። ቀጣይ ደግሞ በሌሎች የኦንላይን ሰርቬይ ስራ ኦንላይን ገንዘብ የምታገኙበትን ዌብሳይት ይዤላችሁ እስከመጣ ድረስ ሞር ዲቴል እስካሁን በሰራሁላችሁና በዚህም ማወቅ የምትፈልጉት ነገር ካለ አካውንት አከፋፈት ስለ አሰራሩ ማወቅ የምትፈልጉ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም ደግሞ እንዳትረሱ። አመሰግናለሁ።